የየመን ድንበር ላይ ከ10 ሺህ በላይ ኢትዮጵያውያን ወጣቶች መታየታቸውን ዓለምን አስደንግጧል። ወጣቶቹ ኢትዮጵያ ሀገራቸው በጦርነትና በሙስና እንዲሁም በአንድ ብሔር የበላይነት ምስቅልቅሏ ስለወጣ ሀገሪቷን ጥለው እየተሰደዱ እንደሆነ ነው ማረጋገጥ የተቻለው። ብዛታቸው ከ10 ሺህ እንደሚልቅ የተነገረ ሲሆን ብዛታቸውንና ያሉበትን ሁኔታ የሚያሳይ ምስል በማህበራዊ ሚዲያ ከተለቀቀ በኋላ ዓለም ደንግጧል። ያላባራ ጦርነት፣ ሙስናና አድሏዊ አሰራር፣ የብሔር የበላይነትና ባለጊዜነት፣ እነዚህ ሁሉ ተዳምረው ወጣቱን ተስፋ እንዲቆርጥ አድርገውታል። ወልዶ ባደግንበት አካባቢ የመኖርና ሀብት ንብረትን የማፍራት እድሉን በአገዛዙ የተነፈገ ህዝብ ከዚህ ከፊት ለፊቱ ሌላ ሞት እንዳለ አያውቅም። ቢሆን ያንን ለመጋፈጥ ወስኖ ስደት የሚሉትን የመከራ ቋት ይጀምራል። ሀገር በአላዋቂዎችና በመሃይማን ስትመራ ትውልዷ ይመክናል፣ ርስቷ ይደፈራል፣ እሴቷና ባህል ወጓ ይናዳል። የእነ አብይ አህመድ ብልጽግና ቡድን ህዝቡን ሀገር አልባ አድርጎታል። በጣም ያሳዝናል።